ምኑ ደንባራ ነው? በእናታችሁ ያማን እንዴት ችግር አለብህ? ይቅርታ ወንድሜ ይቅርታ። እንዲህ ያላችሁ ነው ሰውን እያበዛችሁ የምትሰርቁት። ዞር በላ ሄባ። ወይኔ ሳንቲም ወንድሜ ደህና ነህ? ምንም አልሆንክም? አይዞክ አይዞክ። እሺ ምን አይነት የተረገመ ሰው ነው በፈጣሪ ስም እንዴ! ህሊና የለውም እንዴ? ሆ ይሄ ገንዘብ የሱ ይሆን እንዴ? አባ ኦሪስ አለ ኦሪስ ተይስ ወይኔ ብሬ ወንድሜ ከሳንቲሙ ውጭ ያለው ገንዘብ ያንተ ነው እንዴ? አይ ሳንቲሙ ብቻ ነው። አይዞ ና ተነስ። ቆይ ከዘራህን ስጠ። ይኸው እንካ ያዘው። በቃ እንደዛ ካልሆነማ እዚህ ቦታ ጋር ሌላ ገንዘብ አግኝቻለሁ። ለምን እናንተ አንካፈለውም? አይ በፍጹም የሰው ገንዘብ የሰው ነው። እኔ የተሰጠኝን እንጂ አልተሰጠኝን አለካ። ገንዘቡ እኮ ለኔም ላንተም ይጠቅመናል። ኧረ አይሆንም አልኩሽ። እንዳንዳ ባራባራ አርጓል አሬባ ሪያስ ከሪም ታውልጣው ነው እንዴ? ምን ማድረግህ ነው? አይነ ስውር መስሎ አታለው ገንዘብ ይወስድብ። እኔ ነኝ የወሰድኩት። እኔ ነኝ ወስጄ እንካፈል ያልኩት። እሱ ግን ጊዜያዊ ችግሩና ድህነቱ ሳይበልጥበት የሰው አቄስ ሆኖ አልነካም አለኝ። አንተ ግን ገንዘብ ጭንቅላትን የደፈነብህ አሳማ ነህ። ያው የቀረ የጭንቅላት ቀዳዳ ካለብህ ድፈንበት። ታዩ እህቴ ታዩ፣ ስላላወቀ ነው። ከስተቱ ይማራል። ይቅርታ። በአሁን ጊዜ ግን እንዳንተ አይነት ሰው ከየት ይገኛል? አይን ባያይም ውስጥ ግን ልበ ብርሃን ነው። አይኔ ባያይም ልቤ ግን እግዚአብሔርን ያያል። እርሱ በሰጠኝ እንጂ ባልሰጠኝ ነገር አይጠይቀኝም። ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካታጉርምርምታ መሃል የክርስቶስ ድምፁ